የተከበራችሁ የህፃናት አሳዳጊዎችና ወላጆች አምስተኛው ዙር የተቀናጀ የፖሊዮ በሽታ መከላከያ ክትባት ዘመቻ ከ5 ዓመት በታች ለሆኑ ህፃናት ከመጋቢት 18 2018 ዓ.ም ጀምሮ እንደሚሰጥ ያውቃሉ? እንግዲያውስ ከመጋቢት 18 2018 ዓ.ም ጀምሮ እስከ መጋቢት 21 2018 ዓ.ም ድረስ በሁሉም ብሔረሰብ አስተዳደር በሚገኙ ቀበሌዎች ከ5 ዓመት በታች ለሆኑ ህፃናት የተቀናጀ የፖሊዮ በሽታ መከላከያ ክትባት ይሰጣል። ስለሆነም የመጪው ሀገር ተረካቢ የሆኑ ህፃናት ጤንነታቸው ተጠብቀው እንዲያድጉ የጤና ባለሙያዎች የሚያዙትን የሚሰጡትን ምክረ ሐሳብ በቅንነት በመቀበል ህፃናትን ማስከተብ ይገባል። ስለዚህ ከላይ በተጠቀሱት የዘመቻ ቀናት የፖሊዮ ክትባት የሚሰጡ ባለሙያዎች ቤት ለቤት በመዞር ክትባት የሚሰጡ በመሆናቸው ከ5 ዓመት በታች የሆኑ ህፃናት ከዚህ በፊት ቢከተቡም ባይከተቡም በዘመቻው እንዲከተቡ የአዊ ብሔረሰብ አስተዳደር ጤና መምሪያ በጥብቅ ያሳስባል። በተጨማሪም በመደበኛው ክትባት መርሃ ግብር ተደራሽ ያልሆኑ ወይንም ክትባቱን ጀምረው ያቋረጡ ዕድሜያቸው ከ5 ዓመት በታች የሆኑ ህፃናትን በመለየት በጤና ተቋማት ወይም በጊዜያዊ የክትባት መስጫ ማዕከል በመውሰድ ማስከተብ ይገባል። ማስከተብ የወላጅና የአሳዳጊዎች ግዴታ፣ የህፃናት ደግሞ ህገ መንግስታዊ መብት ነው። የፖሊዮ በሽታ መከላከያ ክትባት በማስከተብ ህፃናትን ከአካል ጉዳተኝነት እንታደግ። የአዊ ብሔረሰብ አስተዳደር ጤና መምሪያ